ከዛ ብዙ ነገር እየሆንኩ አንዴ እየተወኝ አንዴ እየታመምኩ 3 ወር ሞላ፣ 3 አመት ሞላ። በ3 አመት ልጅ ላምጣት አንዴ ባሷ መጣ። እሺ እናቴ ቀጥይ። ለልሽ ነግራሹ ይቅርታ ጠይቀሽው አወረደ? አዎ ይቅርታ ጠየቅኩት። ታውቃለህ እኔ በቀልቤ አይደለም ብዙ ነገር ማረገው ለአላህ ብለህ፣ ያው አብረንም ነው ያደግነው። ብዙም ቂምም አልያዘብኝም። በቃ እሺ አንቺ ከተመቸሽ ችግር የለውም ብሎ እኔ ካሁን አወረደልኝ የመጀመሪያ። ከዚኛው ከባለቤቴ ጋር አብረን እየኖርን ያችኛዋ ልጄ 3 አመት ሲሆን መጀመሪያ ልጅሽ 6 ወር ታመምሽ፣ እሱ ጋር ነው ያቆምነው። ተነሳብሽ? እሱማ ጨረስኩልሽ እባብ ከሆዴ ወጣ ብዬ ነው። እሱማ እርጉዝ እያለሽ ነው? አዎ ከወለድኳት በኋላ ልጄ በፌስታል ይዛለው እታመማለው። እሱ ቤት ውስጥ እየጠበቀኝ ወንድሞቹ ሱቅ አስቀምጦ በቃ ከኔ ጋር ሆነ። እሱ እንደሱ አልሽ። እሱ ስራ ፈቶ ሱቁን እያስጠበቀ ወንድሞቹ ከአንቺ ጋር ቤት አንቺን መጠበቅ ጀመረ። ለምን ልጅ በፌስታል ተከቺ ነበረ? ልጁን በቃ ባገኘሁት አጋጣሚ የራሴን መጉዳት፣ ልጄን መጉዳት፣ በቃ ፊቴን መቦጫጨር፣ ራሴን መጉዳት ነው በቃ። እጄን ያስሩኛል፣ ልክ ሲጀምረኝ እጄ ያስሩኛል ምናምን ምናምን። በቃ ስነቃ ውሃ ተረጭቶብኝ እንዴት ነው የሚያውቁት? ለምሳሌ ሲጀምርሽ ራስሽን ስትጎጂ ወይ ስትጮሂ ወይ ራስሽን ጸጉርሽን ስትነጪ እንደጀመረሽ ያውቁና እጅሽን ያስሩሻል። እንደለቀቀሽ በምን አውቀው ይፈቱሻል? እንዴት ያውቃሉ? እንደለቀቀኝ ያስመልሰኝና እንቅልፍ ይወስደኛል። ትንሽዬ እንቅልፍ ስልሽ ብዙ አይደለም፣ ትንሽ ታት። እሺ ስለዚህ በ6 ወርሽ ድጋሚ እባብ ወጣ ከውስጥሽ? ድጋሚ አይደለም የመጀመሪያው ነው። በቃ በ6 ወሩ ደግሞ ነው የጀመረኝ እንጂ ሌላ ነገር ምንም። በቃ ህመሙ ነው የቀጠለው፣ ህመሙ ያመኛል። ከዛ 3 አመት ሲሆነኝ ልጄ 3 አመት ሲሆናት እንደዛው እየሆነን እያመመኝ እየተሻለኝም፣ ቤተሰቡም ጥሩ ቤተሰብ ነው ያለው። እናቱ በጣም ነው የሚወዱኝ። አንድ ሀገር ቤት ሄዶ ወስደው ያስቀምጡኛል እነሱ ራሳቸው ጋር። የባህል መድኃኒት ያደርጉልኛል። የሆነ ቦታ በቃ ለእኔ ብሎ ማይገባበት ቦታ ሁሉ ይገባሉ የእሱ ቤተሰቦች። ጥሩ እናት ነው ያለችው። ከእናቱ ጋር ደግሞ ልክ እንደ እናቴ ነው በቃ እንትን የምንለው። ከዛ 3 አመት ሲሞላኝ 2ኛ ልጅ አረገዝኩኝ። በእርግዝና ሰዓት ደግሞ ከሌላ ከወትሮ ይለያል ህመሙ፣ ሌላ ነው የሚሆነው፣ ያመኛል፣ እርግዝናው አይስማማም፣ በቃ ይብስብኛል። በቃ ስቃይ አይቶ ልጁም ተሰቃይቶ በመከራ በስቃይ 2ኛዋም ወለድኳት። ከወለድኳት በኋላ እሱ በቃ ስራ ስለማይሰራ እኔን ይዞ በየሐኪም ቤቱ በየባህል ቤቱ ስለሚንከራተት ሱቁ ከሰረ። ወንድሞቹም አልያዙለትም። ያኔ ሁሉም እንደራስ አይሆንም። ማንም እንደራስ አይሆንም፣ እንኳን ወንድም ማንም። ባከነ። እሱም ያለው ነገር ሁሉ አለቀ። ከዛ የቤት እቃ ወደ አልጋችን ራሱ 28,000 ብር ነበር የተገዛው በዛ ጊዜ። በጣም የቤት ትልልቅ እቃ ነበረው። እቃ መሸጥ ጀመረ፣ አልጋ ሸጠ፣ የሆነ ነገር መሸጥ ጀመረ። እኔም ደግሞ አንዴ ሲያመኝ አንዴ ሲተወኝ እየወጣሁ ሻይ ቡና መስራት ጀመርኩኝ። የዛ ሀገር እንትን ሲከስር አዲስ አበባ ተጠቃለን ገብተናል። አዲስ አበባ ገባን። እዛ ያለበት ቦታ ነገሩ አልሆን ሲለው ወደ አዲስ አበባ ይዞኝ መጣ። እኔም ሻይ ቡና መስራት ጀመርኩኝ ልጆቼ ጋር። በቃ አንዳችን እየጠበቅን አንዳችን እየወጣን፣ እሱን ደግሞ ውጪ ላይ ልብስ ዘርግቶ መስራት ጀመረ። ውጪ ላይ ጠርቶ የሚሸጡት ሰው ሲያልፍ እንደዚህ እያሉ እያሳዩ የሚሸጡት አይደል? አይው እንደዛ መስራት ጀመረ። ሀብት ወርዶ እታች ምስኪን። እሱም እንደዛ መስራት ጀመረ። በቃ እያቃተን መጣ ብዙ ነገር። ከዛ ሁሉንም ነገር ተወና መልሶ እኔን ማሳከም ጀመረ። ያ የበፊት የወሰደኝ ቦታ የሴትዮዋ ቦታ ሲወስደኝ ታድሶ ነው ተባለ። ይታደሳል መሰለኝ እኔ አላውቅም። ይሄ ሰው እጅ የሚባለው ነገር ሲሆን የወጣው ነገር ምናልባት ሙሉ ለሙሉ አልወጣም። የሆነ ቁራጭ ቀርቶ እሱ አድጎ ምናምን ይሆን
እኔ አላቅም። እሱ ብቻ ያመኛል፣ እየቆየ እየጠበቀ ነው የሚያመኝ። ብቻ የሆነ ደህና ነገር አላገኝ። ስራ ሊያዝ በቃ ያመኛል፣ ግዴታ ነው። ስራ ስትይጂ ብቻ ነው የሚያመሽ። በፊትም ሰው ቤት ስትቀሪ ቤት ጥለሽ እንድትወጪ ያደርግሻል። አዎ በቃ ስራ ሲይዝ ያመኛል። ከዛ ከወለድኩ የተወሰነ ቀን ቆይቼ በቃ ስራ መስራት ጀመርኩኝ። እኔም መከታተል ጀመርኩኝ። የሆነ የባህል አለ ተብሎ ቢሾፍቱ ነው የሆነ ቦታ የሚባል ቦታ ይዞኝ ሄደ። ልጆቻችን እዛው እህቴ ከሀገር ቤት መታ አስጠብቂያት ማለት ነው። ማለት ከቤተሰብ ታርቀናል። አባትሽ ሞት ምክንያት ታረቃችሁ ከቤተሰብ ጋር? ታርቀናል። በቃ እናቴም መታ ምናምን ማየት ጀመርኩኝ። እናቴ እንደውም ወንድሞቼ አጠቃሎ አዲስ አበባ መጧት። አቅሟ ደካማ ስለሆነ የሀገር ቤቱ ቤት ተተወና አዲስ አበባ መኖር ጀመረ ማለት ነው። እናትሽ አዲስ አበባ? እኔ ጋር አይደለም፣ ወንድሞቼ ጋር። ወንድሞችሽ አዲስ አበባ ይኖሩ ነበረ? ሁሉም አዲስ አበባ ናቸው። ስለዚህ ከቤተሰብ ጋር ከታረቅሽ እሰይ ደስ ይላል። ከቤተሰብ እህትሽን አምጥተሽ እህትሽ ልጆችሽን ይዛ አንቺን ቢሾፍቱ ይዞሽ ሄደ ለሕክምና የባህል ሕክምና አለ ተብሎ ይዞኝ ሄደ። እዛ አሳከመኝ። ጤነኛ ሆንኩኝ። በቃ ተወኝ፣ የሚያመኝ ነገር ደህና ሆንኩ። ከዛ እኔም ውጭ እያገዝኩት እሱም እየሰራ ያው የአዲስ አበባ የቤት ኪራይ አለ ምን አለ ከዚህ በፊት ባለው ሰዓት የነበረው ቤት ሁሉ ትንሽዬ ቆርቆሮ የተመታበት ቤት ሽጧል ለእኔ ብሎ እሱ። ከዛ በክራይ ነው የምንኖረው። ሲከብደን ልጆቼ እሱ ሰዳቸው አገር ቤት ምናልሽ ልጆቼ እሱ እናት ከወሰዳቸው ሀገር ቤት አዲስ አበባ ኑሮ በጣም ሲከብዳችሁ ልጆቻችሁ እናቱ ቤት ወሰዳቸው? ገጠር ወሰዳቸው። እነሱ ከሄዱ በኋላ በጣም ከፋኝ። በቃ ኑሮ ሁሉ አስጠላኝ። ምክንያቱም በብዙ ነገር ሆኜ የወደድኳቸው እያመመኝ እየተሰቃየሁ ያ ልጆች ከእናት ሲለዩ በጣም ያማል። ግን ደግሞ ኑሮን ለማሸነፍ ከዛ ደህና ሆንኩ። በቃ ምንም ጤነኛ ሆንኩኝ። ምንም ነገር የሚያመኝ ነገር ተወኝ። እዛ ቢሽፍቱ የሚባል ቦታ ከወሰደኝ በኋላ ተወኝ። ልጄም የመጀመሪያ የሁለተኛዋ አመት ከ5 ወር ሆኗታል። እኔም ጤነኛ ሆንኩኝ። ከዛ በጣም ጤነኛ የሆንኩ መስሎት እኔም ደግሞ መስሎኝ ነበረ አረብ ሀገር ልሞክር እንዴ ሲለኝ እስኪ ልሞክር አልኩት። ከዛ መጣውኝ ዱባይ ነገራቶቹን እንትን ብለን አመቻችተን በመሀል ብዙ ምዘላቸው ነገሮች አሉ። ያኔ አሳጥሪው ስላልሽኝ ማለት ነው። ማለት የሆነ ነገር ኢምፖርታንት ነገር ከሆነ አትዝለዩ፣ ምንም ችግር የለም። ከዛ መጣውኝ አቡዳቢ ማነው ዋና ነገር ሲሆን አትዝለዩ። እሺ ውዴ፣ እሺ ዱባይ መጣውኝ። ዱባይ ከመጣሁ በኋላ ልክ 15 ቀን ሲሆነኝ ልክ ቤሩት እንደሆንኩት እዚህ ማመመኝ ተነሳብሽ? ሲያመኝ ሰዎቹ ሊያሳፍሩኝ ቤተሰብ ጋር ካለሽ ቤተሰብ ጋር ደውዬ ልናሳፍርሽ ነው፣ ጥሩ አይደለሽም አሉኝ ሰዎቹ። አይዞሽ እናቴ። ከዛ ጥሩ አይደለሽም ልናሳፍርሽ ነው፣ ቤተሰብ ካለሽ ቤተሰብ ጋር ደውይ ሲሉኝ እሱ ጋር ደወልኩ። ወይ የልጆች አባት ጋር። በስንት ጊዜሽ ማለት ነው እዚህ ዱባይ? በ15 ቀን። በ15 ቀን። ከዛ እሱ ሳማክረው እስኪ ውጪና ጥፊና እኔ ሰው አናግርልሻለሁ፣ እዛው ሆነሽ የሆነ ነገር ሞክሬ እንጂ ተመልሰሽ አትምጪ ያለኝ እሱ። ከዛ ጠፋሁ ከቤቱ። ልክ ሊያሳፍሩኝ አዘጋጅቶ ኤርፖርት ሊወስዱኝ ሲሉ ከቤት ዝም ብዬ በቃ አስፋልት ለአስፋልት ጠፋሁ። ወይ ዝም ብዬ ስዞር የሆነ ህንድ አገኘሁኝ። ሻርጃ የሚባል ቦታ ውሰደኝ አልኩት። ያለሁበት ቦታ የት እንደሆነ አላውቅም። ያ እሱ ደውለሽ ነው ሻርጃ ሀበሻ አለ ሲባል ስለሰማች ነው ሻርጃ ውሰደኝ ያልሽው? አይደለም፣ እሱ ሰው አናግሮ ሻርጃ የሚባል ቦታ ነው ታክሲ ይዛ የምትመጣው ብላ ነገረችው። ከዛ
ወጣሁኝ ሄድኩኝ ከሱም ጋር በቃ ጥሩ አልሆነ። ከዛ ልክ እንደወጣሁኝ የተወሰነ ቀን ቆይቼ የሆነ ስራ አገኘሁኝ። እንደምንም በሞት ሞት በአንድ ወር ሰራሁኝ እና ላኩለት የአንድ ወሩ ደሞዝ ላኩለት። ከዛ በኋላ ምን ልበልሽ ልክ ስራ ሲኖረኝ ልክ አዲስ አበባ እንደምሆነው ልክ ስራ ሲይዝ ደሞዜ ሳልቀበል ልብሴ ሳልይዝ አንድ ቀን የገዛሁት ልብስ በስነ ስርዓት ኢማራት ውስጥ ይዤም ወጥቼም ከቦታ ቦታም ሲሄድ ልብሴ ይዤ ሄጄ አላውቅም። ብን ብዬ ነው የምጠፋው። ከመዳሞች ቤት ልክ ኢትዮጵያ አዲስ አበባ ታረጊ እንደነበረ ወር አረገ። አዎ እንደዛ አረግ እንደነበረ የተወሰነ እንደሰራው ብሬም ሳልላቸው ልብሴም ሳልይዝ ወጥቼ አገኘዋለሁ። ራሴ እወጣለሁ። ከዛ እሱ ደግሞ አያምነኝም። የኔ ድካሙም መሰለኝ ደከመብኝ ብዙ። በእርግጥ ለእኔ ብዙ ሆኗል። በጣም ከሰረ ብዙ ነገር ተሰቃይቷል። ግን በቃ አሁን መስራት አለብሽ የሚል ነገር አመጣ። እኔ እኮ የምሬ ነው ያመኛል። እኔ አውቄ አይደለም ወይ መዝለል ወይ ሌላ ነገር መሆን ፈልጌ ሳይሆን በቃ ያመኛል። ገብቼም ብሬንም አልቀበልም። አንድ ቀን ደህና ነገር ሳልሰራ አመታት ይቆጠራል። ከዛ እያፈርኩ መጣሁ። እኔ እያፈርኩ በቃ እንዴት ብዬ ቤተሰብ እስካልደውል እሱ እንዴት ብዬ ላናገር? እና ውጪ ለሚያየኝ ሰው በጣም ደህና ነኝ። የውስጤን ደግሞ ለማንም ዛሬ ገና የውስጤን አውርቼ ስናገር ታመሜ ያልደረሰብኝ ሰው ወይ ታመሜ ያላዩኝ ሰዎች ያመኛል ብዬ አልናገርም፣ ይፈሩኛል። አሁን የሆነ ጊዜ ኢጃዛ ቤት ነበረኝ። እኔ ኢጃዛ ቤት ያስኩኝ ቢያንስ የቤት ኪራይ እንኳን የሆነ ነገር በእነሱ አተራርፌ መኖር እንኳን ብችል ብዬ ኢጃዛ ቤት ሂጄ ነበረ። ፍሮንክ ሁኜ በቃ እንትን እንዳለ የሆነ ጊዜ በቃ ያጋልጠኛል። የራሴን ቤት ጥዬ እወጣለሁ፣ የተከራየሁት ቤት። ከዛ ኢትዮጵያ ያለው በቃ እንደዚህ ወይ ከዛ ነይ ይለኛል። እሺ ካልሆነልሽ ነይ ሲለኝ መጥቼስ ሁሉ አመት እንግዲህ ወደ 3 አመት ሆነኝ። አሁን ሳይሆን አሁን 7 አመቴ ነው። ያኔ እሱ ነይ በሚለኝ ሰዓት 7 አመቴ ነው። እዚህ ኢማራት ውስጥ ነያለሽ 3 አመት ሆነሽ። እዛ ቤት ያስኩኝ በምልሽ ሰዓት ኢማራት ውስጥ 3 አመት ሆነኝ። ምንም ነገር ለቤተሰብ ሳላደርግ የአንድ ወር ደሞዝ ብቻ ነው ልኬለት ማውቀው። ልጆቼን ያ ትልቋ በተለይ በጣም ነብስ አውቃለች፣ ታወራኛለች። እንደዚህ እፈልጋለሁ ትለኛለች። ይሄድና ያገናኘኝ ነበረ እሱ ሀገር ቤት እናቱ ጋር። ከዛ እሺ ልክልሻለሁ፣ እሺ አደርግልሻለሁ እላታለሁኝ። ከዛ ነገራቶች በጣም ሲያስጠሉኝ ሁሉንም በቃ ስልክ ማውራትም ማንሳትም አቆምኩኝ። ልጆቼን ማውራት አቆምኩ። እነሱ የሚሉኝ ነገር እነሱ የሚያወሩኝ ነገር ይብስ ከጭንቅላቴ ካለብኝ በሽታ እየባሰብኝ መጣ። ከዛ እሱ በቃ ስቃይ አትይ፣ በእኔ እስካሁን ያየኸው ስቃይ ይበቃል፣ እኔም ፍታኝና እንድታገባ እፈልጋለሁ፣ ፍታኝ አልኩት። ፍታኝ፣ እኔ ካሁን በኋላ ለአንተ እዳ እንጂ ምንም ያተረፍኩት ነገር የለም። ልጆቼን አደራ፣ እኔ ልዳንም ምንም ልሁን የሆነ ነገር ሆኜ መጥቼ ሀገሬ እስከገባ ድረስ በሰላም ልምጣም አላውቅም። ስለዚህ አንተ የራስን ህይወት ምራ ስለው እሱ አይፈልግም፣ እንዲፈታኝ ፈቃደኛ አይደለም። ምን አይነት መልካም። ከዛ ኢጃዛ ቤቱም እንትን እያለሁ እየሞከርኩ ያለ ኦንላይን ልብስ መስራት ጀመርኩኝ። ኦንላይን ይሄ የሚሰሩት ከዱባይ አምጥተው ኦንላይን ልብስ የሚሰሩ አሉ። እንደዛም መስራት ጀመርኩኝ። ትንሽ መንቀሳቀስ ጀመርኩኝ። ከዛ በስንት ጊዜ አውቻቸው ማላቅ ትንሽ ብር ሳገኝ ለልጆች ላክልኝ ብዬ ላኩለት።
ትንሽ ብር አገኘሁኝና ላኩለት። ከዛ የሆነ ልጅ እዛ ኢጃዛ ቤት እንትን ስል እዛ ያለንበት ሰፈር እህት እኔ ቤት ያለችው ልጅ አለ ይወደኛል። ለእኔ ጥሩ ነገር አለው። አንዳንድ ነገር እንደውም እሱ አግዞኝ ነው ልብስ ሄጄ አምጥቼ እንድሰራ ራሱ ያደረገኝ። ከዛ ነገራቶቹ ሳሰላስለው ከዛ እኔ ካልወረደም የኔ ጥፋት በዝቷል። ሌላ ጥፋት አልሰራም። እኔ ከአንተ ጋር ያለኝ ነገር ምንም ነገር አልፈልግም። ከአሁን በኋላ በሌላ መንፈስ እንዳታወራኝ ምናምን ስለው ስልኬን ወስዶ ባህር ጣለብኝ። ልጁ ራሱ ስራው አስጀምሮኝ ራሱ እንድሰራ ገፋፍቶኝ ሌላ ነገር ከሱ ጋር መጀመር ስላልቻልኩ ብቻ ወስዶ ስልኬ ጣለብኝ ባህር። ይሄ የምሰራው ኦንላይን ምሰራው ስራም ቀረ። ከዛ ካለውበት ሰፈር ወጥቼ ሌላ ሰፈር ቀየርኩ። ኢማራት ውስጥ ከራሰል ኬማ፣ ከፉጄራ፣ ከቻርጃ፣ ከአጅማን፣ ከአላይን፣ ከዱባይ እስከ አቡዳቢ ድረስ እኔ ያኖርኩበት ሰፈር የለም። ዝም ብዬ ነው የምጠፋው። በቃ እሄዳለሁ፣ ዝም ብዬ ነው የሚሄደው። ወረ ያረቢ ውዴ ምን ሆንሽ? ምንም አልሆንኩም። አይዞሽ፣ እየሰማንሽ ነው። ቀጥ ውሃ ጠጫ፣ አጠገብሽ ውሃ ካለሽ እየጠጣሁ። አይዞሽ እናቴ። አሁን ቤተሰቤ እናቴ ካወራኋት 6 ዓመት ይሆነኛል። የእሷ ናፍቆት ራሱ ቅጥል ነው ያደረገኝ። ናፍቃኛለች በጣም። አይዞሽማ። አሁን ላይ የት ነው የምትኖሪው? አቡዳቢ የሚባል ዶሮ በአጠቃላይ በጣም ታምሜ ሆስፒታል ገብቼ ነበረ። ማለቴ ደሜ 5.7 ገብቶ የሰው ደም ያስፈልገኝ ነበረ። ያኔ ብዙም ምግብ አልወስድም ነበረ። ያው በህመሞችም በምንም ተጎድቼ ነበር የተወሰነ። ወረቀት የተበላሽቶብኛል። ታያ ወረቀት የለኝም። ወረቀት ስለሌለኝ ሙስተሽፋ ከገባው እኔ ተይዤ በዚህ ሰዓት ምንም መግባት ስለማልፈልግ የቤተሰብ ማይን ማየት አልፈልግም። ልጆቼ ማየት ስለማልፈልግ መግባት አልፈልግም ሀገር። ከዛ የሆነ ልጅ አለ አበሻ ነው አላህ ይስጠው። እንደዚሁ በታመምኩበት ሰዓት አግኝቶኝ 7000 ድራም ከፍሎ አሳከመኝ ውጭ ላይ። ኢንሻአላህ እስኪ እሞክራለሁ። እኔ ልጆች አይን ማየት አስፈልጋለሁ። የልጆች አይን ማየት ማስፈርቶኛል። በቃ አላውቅም። ምናችሁት የልጆች አይን ማየት ማስፈርቶኛል።
አሁን ስለታመምሽ እኮ ነው። አሁን ልጆችንም እናትሽንም ሁሉንም ሰው ባልሽንም እርሽና አንቺ የአንቺ መዳን ላይ ትኩረት እናድርግ። መጀመሪያ አንቺ መዳን አለብሽ። ይሄ ላይ ደህና ነኝ ታውቂያለሽ። አሁን ይኸው ምንም አያመኝም። ቁጭ ብያለሁኝ ቤት ውስጥ ቁጭ አልኩኝ። ምንም አያመኝም። ደህና ነኝ። አንዳንዴ ምናልባት ያዞረኛል ምናምን እንጂ በጣም ጤነኛ እኮ እንዳትሰሪ ነው። ይሄ መንፈስ ስራ ሲጀምር ሰሪ ነው ችግሩ አይደለ? ያመኛል። በቃ ስራ መጀመር አልችልም እንጂ ዝም ብዬ እንደዚሁ ቤት ውስጥ ከተቀመጥ ጤነኛ ነኝ። በቃ ደህና ነኝ እኮ። እስከ መቼ በሰው ሀገር አረብ ሀገር ላይ ራና የሆነሽ ቤት ውስጥ ቁጭ ብለሽ እስከ መቼ? ግዴታ አገር ገብተሽ ጸበልተ ወይ ቁርአን ከሆነ የምትፈልጊው ቁርአን ይቀራብሽ እና ዳኝ። ይህ መንፈስ ይሄ ላይሽ ላይ ያለው ሰይጣን ተነቅሎ ይውጣ ከውስጥሽ። ከዛም በኋላ ሰርተሽን መለወጥ ትችያለሽ። እንዳትሰሪ እንዳትለወጪ እኮ ነው የያዘሽ። ኢጃዛ ቤት ቁጭ ስትይ አያመሽም፣ ስራ ስትገቢ